ሰላም ሰላም የናታን ቲቪ ተከታታዮች እንዴት ናችሁ? ዛሬ ደግሞ አንድ የምሰራላችሁ ቪዲዮ አለ። ቪዲዮ ውስጥ ተከታተሉ። ሪሲቨሩ ጸጥ ብሎ ነው የመጣው። ምን እንደሆነ አልታወቀም። እንግዲህ ችግሩን እናያለን ማለት ነው። አዝሬ የፈነደው እንዴ አንዱ ነው ይሆናል። ይሄን አላጠፋም። ይገርምሃል። ዝም ብዬ እንትን ነው ያመረው። ከዛ በኋላ ሳይሆን ምንም ነገር ብለው ሰላም እንዲህ አለ። መቼም ካንተ ማያመጥ በራችን እንደሆነ አግኝተናል። እዚህ ጋር አንድ ነበርና ያንን አሰራውን ብለህ መለስክ። ተቀምጠ ዋጋ 350 ነው ሪሲቨር የምሰራው። ስጠኝ ሺህ ብር ስጠኝ የምሰራበት ነገር ታስጠኝ የለኝም። ይመጣል በቃ የለም ሙያው ይሄ እኔ ድንብር እንደምት ነው እኔ ምንድን ነው ከዛሬው እየጠጣ ወጣት ፖስተር ማለት አለበት። ራል መባሳተር ነው ወይ እንዴ ተረገምኩ ነው አይደል? እሱ ከሀብታም ተወልዶ ከሀብታም ተወልዶ ነው ብለህ ነው? አይ ወደ ዘመን ወደ ሀብታም ሆነ አልቆበታል። አሁን ሀብታም የለም አልቋል ማለት ነው። አሁን ከዛሬ ሀብታም የለም አልቋል። ቀን ቤት ብቻ ነው ሲከም ነው ዞሮ አሁን አንዳንድ ሰው ችግርን ካላየ ምንም ካላየ ወጣቱ እነዚህ ችግር የማያው ሰው ነው ችግራችን እንዳይቸግረን እንጂ የመጀመሪያ ጊዜ ዛሬ ከሱ ስቀበል ማለት ነው። የመጀመሪያ ጊዜ አሁን ለዛው የለኝ ለራጅ ጊዜቼ ነው እንደ ጊዜ ነው እናፈው ለማለት ያለው ሁለት ነራጅ አስቀምጬ ከዛ በኋላ እሱ ነው ወሰደብኝ። እሻለሁ እያለ ወሰደብኝ። አሁን ደግሞ ማለት ቤት ያለው ሲል እንደዛ ነው። አሁን የኛ ሽማግሌ አይደለ ሽማግሌ አይደለ እየጠጣ እየሰከረ ነው እንዴ ያምሮ በጣም አንደኛው ግን አዲስ አበባ ገባሉ ግልግል ብዙ አዎ ደህና ቦታ ላይም ከሆነ ችግር የለም። አዲስ አበባ ነው ወንድሜ ጋር ነው መተንፈሳውን መተንፈሱን ደግ ነው። ስራው ደግሞ ቀስ ብሎ በብሩ ያጠራል። ለስራ ደግሞ እውቀት ያስፈልጋል። አሁን መጀመሪያ ለምንድን ነው እጄ እኔ ግልግል ገና ነበር። ታዲያ ምንድን ነው እና በዚህ ሀብኝ ጀመረ ነበር ምን ቢላይ ጥሩ አስይውና ተጠዋል